እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ይላል አይልም? ይላል። ግን አፈታቱ ላይ ሲምቦሊክ ነው ብያለሁ፣ ምሳሌያዊ ነው ብያለሁ። ሲምቦሊክ ማለት ስጋዬና ደሜ ሲል ክርስቶስ የስጋዬ ምሳሌና የደሜ ምሳሌ እያለ ነው። ኤግዛክትሊ ኦገስቲን እንደዛ ብሏል። ክሌሜንት ኦፍ አሌክሳንድሪያ ብሏል። ስጋዬና ደሜ ማለቱ የስጋዬና የደሜ ምሳሌ ማለቱ ነው። ኦኬ እንለፈው። እሺ እንለፈው። አንድ ጎበዝ ቀርቦ ወደ ዘላለም ህይወት እንድቀርብ ምን ላድርግ ብሎ ለጠየቀው በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ክርስቶስ ሲመልስ ምን ብሎ ነው የመለሰለት? ያው ህጉን ታውቃለህ ምናምን አለው መጨረሻ ላይ። አይ ህጉን ታውቃለህ አይደለም፣ ወደ ዘላለም ህይወት መግባት ብትወድ ትእዛዛትን ጠብቅ ይለዋል አይለውም? ብሎታል። ስለዚህ አንድ ሰው ወደ ዘላለም ህይወት እንዲገባ መልሰልኛል። አንድ ሰው ወደ ዘላለም ህይወት እንዲገባ ህግና ትእዛዛቱን መጠበቅ አለበት ወይስ የለበትም? ካልጠበቀ ይገባል? ፈጽሞ አይገባም። ህግ ሲባል ግን የትኛውን ህግ ነው? በጣም ጥሩ። የእምነት ህግ ነው ብራዘር። የእምነት ህግ ነው ብራዘር። ቆይ እዛው ተዘርዝሯል። ችግር የለውም እሱ ፕሊስ ተዘርዝሯል። እዛው ስለተዘረዘረ በነገራችን ላይ አረ ፕሊስ ቆይ እንደታው እንጂ ቆይ ዳኒ ፕሊስ ጊዜና አትፈልግም? መልሰልኝ የለ እንዴ እንዴ መልሰልኝ እኮ አረ አሁን ደግሞ ካድከው። እኔ አልካድኩም። የብሉይ ኪዳን ህግ። ስለዚህ ክርስቶስ የብሉይ ኪዳን አስተማሪ ነው ማለት ነው። በብሉይ ኪዳን በዛው ጸንተው ህጉና ትእዛዙን ጠብቀው በብሉይ ኪዳን ያሉ ሰዎች ህጉና ትእዛዙን ቢጠብቁ የዘላለም ህይወት ያገኛሉ እያለ ነው ክርስቶስ። ይሄ በብሉይ ኪዳን የተነገረ አውድ ነው። ስለዚህ በብሉይ ኪዳን ለአይሁድ ያስተማረው ነው። እዛው ትእዛዙን ብትጠብቁ ትእዛዜን ብትጠብቁ በእኔ ሳታምኑ ወደ መንግስተ ሰማያት ትገባላችሁ እያለ ነው። ኦፍ ኮርስ እንደዛ ማለት እኮ ነው። ምክንያቱም ስለዚህ አይሁድ ህግና ትእዛዙን ጠብቀው በክርስቶስ ሳያምኑ ወደ ዘላለም መንግስት ይገባሉ። ይሄ ነገር መብራራት አለበት። አሁን ያወራኸው መብራራት አለበት። እሺ ቀጣይ ጥያቄ መብራራት አለበት። ቀጣይ ጥያቄ አይ በቃ ያቆየና ቀጣይ ጥያቄ ፕሊስ አንዴ ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ምን ሆነው ከሞቱ ጋር አንድ ምን ሆነው በምንድን ነው ይላል? በጥምቀት ከክርስቶስ ጋር አንድ እንሆናለን። ከሞቱ ጋር አንድ እንሆናለን ሲል ምን ማለቱ ነው? የክርስቶስ አካል እንሆናለን ማለት ነው። ከሞቱ ጋር አንድ እንሆናለን ማለት ከሞቱ ጋር አንድ እንሆናለን ሲል ምን ማለቱ ነው? ሁለት ሲቀር ነው ካውንት ዳውኑን ያስወረደው ነው እንዴ? እሺ በደቂቃ አውርዶት ነው እንዴ? እሺ ቆይ አስጀምሩልና ኢትስ ኦኬ ችግር የለውም እና ጨርስ። እሺ ማለት አስጀምሩና 2 ደቂቃ ሰጣችሁ ነው እንዴት ነው ያሰባችሁት? እሺ ተጀምሯል። እሺ ና ዳንዬ ምን እያልኩ ነው? ከክርስቶስ ከሞቱ ጋርና ከክርስቶስ ጋር አንድ ምን ሆነው በጥምቀት ነው ይላል አይደል? በጥምቀት እኮ ጥቅም አለው። የዳነ ሰው ነው ይላል አይደል? እሺ ይላል የዳነ ሰው። ስለዚህ ከክርስቶስ ጋር አንድ ያልሆነ ሰው ከሞቱም ጋር አንድ ያልሆነ ሰው በክርስቶስ የዳነ ሰው ነው ወይስ ያልዳነ? እንዴ ምዕራፍ 3 4 5 እኮ ድኗል። ይሄ የዳነ ሰው ነው። እንደገና ከክርስቶስ ጥያቄን ብቻ መልስልኝ። ጥያቄን ዳንዬ ጥያቄን ብቻ ጥያቄ ምን መሰለህ? ከክርስቶስ ጋር ከሞቱም ጋር አንድ ያልሆነ ሰው ከሞቱም ጋር ከክርስቶስም ጋር አንድ ያልሆነ ሰው የዳነ ነው ያልዳነ? ከሞቱ ጋር ማለት ነው ያነበብክ ጠይቀኝ። ከሞቱ ጋር ራስህ እኮ አልከኝ እኮ እንዴ ከሞቱ ጋር ማለት ብለህ እኮ ተረጎምክ ቅድም። ስለዚህ ይላል መጽሐፉን ውሰድ። ከክርስቶስ ከሞቱ ጋር ከሞቱ ጋርና ከክርስቶስ ጋር አንድ ምን ሆነ በጥምቀት ነው አልከኝና ቆይ ጥያቄን እየሽንትን እያልክብኝ ስለሆነ እሺ ቆይ አንዴ አርቲኩሌት አድርግልህ። ከክርስቶስ ከሞቱ ጋር እና ከክርስቶስ ጋር አንድ ምን ሆነው በጥምቀት ነው ብለኸኛል እኮ ዳንዬ አይደል? አንድ መሆን ማለት ነው። አንድ መሆን ማለት ነው። ፕሊስ ብለኸኛል ቅድም። አንተ ሳይገባህ ነው እንደ መለስክልኝ? ኖ አንተ ሳይክ የገባህ መጽሐፉ ይላል አይልም? ይላል። ስለዚህ ከክርስቶስ አካል ጋር አንድ መሆኑን የሚያወራው ስለዚህ ካለ ስማኝ። ስለዚህ ካለ ማለት ነው ካለ ማለት ነው ከሞቱ ጋር ከክርስቶስ ከሞቱ ጋር አንድ ያልሆነ ከክርስቶስ ጋር አንድ ያልሆነ ሰው የዳነ ነው ያልዳነ? ምዕራፍ 5 ላይ በእምነት ከጸደቅን ካለ በኋላ የዳነ ነው ያልዳነ ነው ጥያቄ ዳኒ። ምዕራፍ 5 በእምነት ይጸደቃል ካለ በኋላ ምዕራፍ 6 ደግሞ የክርስቶስ አካል እንዴት እንደምንሆን ያሳያል። የጸደቀ ሰው ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ይላል። አንተ በምንድን ነው የሞትከው? በመስቀሉ ላይ ነው የሞትኩት ከክርስቶስ ጋር አብሬ ተሰቅዬ ማለት። አውዱ እንደዛ ነው የሚናገረው። በመስቀል ላይ ነው የሞትከው። we are crucified with Christ። ስለዚህ በመስቀል ከሆነ የሞትከው ክርስቶስ ደግሞ ለሁሉም መስቀል ላይ ስለሞተ ሁሉም በክርስቶስ ጸድቋል። ሁሉም አላልኩም፣ ያመኑት ናቸው አብረው ተሰቅለው እንደገና ደግሞ ተቀብረው ከዛም በኋላ ከሞቱ ጋር አንድ መሆን ማለት ምን ማለት ነው? ከሞቱ ጋር አንድ መሆን ማለት ጌታ እንደሞተ አንተም ትሞታለህ ማለት ነው። ስጋ ይሞታል። ስለዚህ ጌታ እንደሞተ ምን ሞተው በጥምቀት ይላል አይልም ክፍሉ? ምን ጥያቄ ሚውት የሚያደርገኝ ለምንድን ነው? ማን ነው የሚያደርገኝ? ምን ጥያቄ አለው? ኔትወርክ ሊሆን ይችላል። ኔትወርክ አይደለም ብራዘር። እሺ ምን ጥያቄ አለው ነው ያልከኝ? ከክርስቶስ ጋር የምትሞተው ስትጠመቅ ነው? አዎ ቅድም ከክርስቶስ ጋር የምሞተው እዛ ክርስቶስ የተሰቀለለት ነው ሲል ነበር እኮ ራስ መለስከው ማለት ነው። እሺ ሌላ
ሌላ ጥያቄ የት ጋር ነበር ልጠይቅህ የነበረው? አንድ ክርስቶስን ያለበሰ ሰው የዳነ ነው ያልዳነ ነው? ክርስቶስን መልበስ ማለት ነው ከመዳን ጋር እኮ አይገናኝም። ስጋዊ ታውቀዋለህ። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? ክርስቶስን መልበስ ማለት ስጋዊነትን ትቶ መንፈሳዊ መሆን ማለት። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ ነው ጥያቄ ዳኒ። ከመዳን ጋር አይገናኝም። ይሄ ክርስቶስን መልበስ ከመዳን ጋር አይገናኝም። ክርስቶስን ያለበሰ ሰው እኮ አሮጌ አዳማዊ ሰው እኮ ነው ዳኒ፣ ያልዳነ ነው። እሱ ደግሞ የሚሆነው ሲጠመቅ ነው። ኦኬ ችግር የለም። ጊዜ ያለኝ አይደል? እኔ አብራራለሁ፣ ማጠቃለያ እሰጣለሁ። እሺ ስንት ደቂቃ? ሚኒመም 3 ደቂቃ ያስፈልጋል ብዬ አስባለሁ። ፌሮኝ 3 ደቂቃ ያወራናቸው ነገሮች እንትን ለማለት እሺ ቴንክ ዩ። ደቂቃውን ያዥልኝና እሺ ቴንክ ዩ። እንግዲህ የት ነው እኛ ክርስቲያን የት ነው የሞተው? በጥምቀት ነው የሞተው ወይስ በመስቀል ላይ ነው ስንል መጽሐፍ ቅዱስ ከክርስቶስ ጋር አብሬ ተሰቅያለሁ ነው የሚለው። ስለዚህ እኛ የሞት ነው የት ነው? በእምነት የት ነው የሞት ነው? በመስቀል